ሰላም ሰላም፣ ጤና ይስጥልኝ ውድ የዓለም ዩቲዩብ ተመልካቾች ተከታታዮቼ እንዴት ናችሁ? ሰላም ናችሁ? ሰላም ሁሉ መልካም ነው ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ነው። እኔ ጋር ይበዛ ሰላም እናንተ ጋር ብስት ተረፍረፍ ይበልልኝ። እንዴት ናችሁ? ስራ ህይወት? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው ማለት ነው። ዛሬ ደግሞ ለፀጉሬ የቅርንፉድ ቅባት ልሰራ መጥቻለሁ ማለት ነው። እንደምታውቁት ገበያ ላይ በጣም ውድ ናቸው እንደዚህ ፀጉር የሚያሳድጉት ቅባቶች ወይም ደግሞ ፀጉራችን እንዳይቆራረጥ የተሰባበረ የተጎዳን ፀጉር ለመመለስ ለመግዛት ሱቅ ስንወጣ በጣም ውድ ቅባት ነው የምናገኘው ማለት ነው። ስለሆነ በቀላሉ ቤታችሁ ውስጥ ሰርተን ፀጉራችን መንከባከብና የተጎዳ ፀጉራችን መመለስ እንችላለን። እሱም ዛሬ የቅርንፉድ ቅባት ነው የምሰራ ማለት ነው። እንደምታዩት እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ። ቅርንፉድ እንደዚህ ፈጭቻለሁኝ ማለት ነው። መበቃኛል ቅርንፉድ ፈጭቻለሁ። ንጹህ እቃ እንደዚህ አዘጋጅቻለሁኝ። እዚህ ጋር ደግሞ ኮኮናትና ሀምላ የተቀላቀለ ቅባት አዘጋጅቻለሁኝ። ሀምላና ኮኮናት አንድ ላይ ቀላቅያለሁኝ ማለት ነው። እናንተ በሀምላ ብቻ መጠቀም ትችላላችሁ፣ በኮኮናት ብቻ መጠቀም ትችላላችሁ። ሀምላም በጣም ለፀጉር ፈጣን እድገት በጣም ቆንጆ ነው። ፀጉር ከለርም ለማሳመር በጣም ቆንጆ ነው። ኮኮናትም እንደዛው ፀጉርን ፈጥኖ ያሳድጋል ማለት ነው። እና እኔ ሁለቱንም ተጠቅሜያለሁኝ። ስለዚህ አርጌ ይሄንን የፈጨሁትን ሁሉንም አደርግበታለሁ። ቅባቴ ብዙ ስለሆነ ቅባቴን ሁሉንም እጨምርበታለሁኝ ማለት ነው። ቆዳውንና ፀጉራችሁ ከፊት ለፊት የሚሻሽባችሁ የተጎዳ ፀጉር እንዳይነቃቀልባችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት እንደዚህ እንትን አድርጌያለሁ። አሁን በትንሽዬ እሳት በጣም ትንሽዬ እሳት አድርጌ ሞቅ አደርጋለሁ። በደንብ እያማሰልኩኝ ቢያንስ ለ10 ደቂቃ አቆይበታለሁ። በጣም ትንሽ እሳት እያረኩኝ ማለት ነው። እና እንደዚህ አድርጌያለሁ። አሁን ወደ እሳት እንትን እንላለን ማለት ነው። እሺ ተመልካቾቼ ይሄው እንደምታዩት እንደዚህ አድርጌያለሁኝ። እሳት በጣም ትንሽ አድርጌያለሁኝ ማለት ነው። እንደዚህ ቀስ እያልኩኝ በደንብ እስኪሞቅልኝ ድረስ ጠብቀዋለሁ። እንደዚህ እያማሰልኩ በትንሽዬ እሳት አድርጌ ማለት ነው። እሳቴን አያችኋት? በጣም ትንሽዬ ናት። ውስጡን ቆዳውን ብቻ በደንብ እየቀባን ማሳጅ እናደርጓለን ማለት ነው። ውስጡ ጠንካራ እንዲሆን ፀጉራችን ይረዳናል። የሳሳ ፀጉር የሚበጣጠስ ለምነቃቀል የተጎዳ ፀጉራችን ለመመለስ ይረዳናል ማለት ነው የቅርንፉድ ቅባት።
ለአንድ 10 ደቂቃ እናቆይበታለን በደንብ እንትን እንዲል ቁርንፉዱ ከቅባት ጋር እንዲበስልልን ለአንድ 10 ደቂቃ እናቆይበታለን። እሳት እንደቀነስ ነው። እንግዲህ ውዶቼ እንደምታዩት እንደዚህ ሆኖልኛል ማለት ነው። አያችሁ እንደዚህ ተንተክትኮልኛል። አሁን እሳቱን አጠፋለታለሁ። ይበቃዋል። ይሄው እሳቴን አጥፍቻለሁ። ትንሽ ይቀዝቅዝልኝና በእቃ አደርጓለሁኝ። እንደዚሁ በእቃ አድርጌ እስከ ነገ ነው የማቆየው። ከነገ በኋላ ነው አጥድቼ በወንፊት ወይም ደግሞ በንጹህ ጨርቅ አጸዳና ከዛን ቅባቱን ያው ለብቻ ለየዋለሁኝ ማለት ነው። ከዛን ፀጉሬን በፈታውበት ሰዓት ውስጡን በሚታጠብበት ሰዓት ውስጡን ማታ ማታ ስንተኛ ማሳጅ እያደረግንበት ፀጉራችን እንተኛለን ማለት ነው። ትንሽ እያደረግን ለፀጉር ጥንካሬ ነው የምንጠቀመው ለቆዳችን ላይ ማለት ነው። ጫፍ ሳይሆን ቆዳውን ፀጉራችን ቆዳ እንትን እንላለን እንዲጠነክርልን የተጎዳ ፀጉር ደህና ሆኖ እንዲበቅልልን እንጠቀማለን ማለት ነው። ትንሽ ይቀዝቅዝልኝ እንደዚሁ። ከዛን ወደ እቃ ገለብጠዋለሁኝ ማለት ነው። ጓደኞቼ ይሄው እንደምታዩት እንደዚህ ሆኖልኛል። በጣም አቀዝቅዤዋለሁኝ ማለት ነው። እንግዲህ ያው በዚህኛ እቃ አደርጋለሁኝ። ንጹህ እቃ ነው። በንጹህ እቃ ይሄን በዚህ አደርጋለሁኝ ማለት ነው። በዚህ አድርጌ ኖርማል ቁጭ አደርጋለሁ እስከ ነገ ድረስ። ፍሪጅ ውስጥ ማድረግ አይጠበቅባችሁም። በፈለጋችሁበት ቦታ ማስቀመጥ ትችላላችሁ ማለት ነው። እኔ ዝም ብዬ እቃ ማስቀመጥበት ቦታ እስከ ነገ ድረስ አስቀምጠዋለሁ ማለት ነው። ነገ ደግሞ አጥልዬ ዘይቱን ለብቻ ለይቼ ፀጉሬ ላይ አደርጋለሁ ማለት ነው። እንደምታዩት አያችሁ እንደዚህ አድርጌያለሁኝ እስከ ነገ ድረስ ማለት ነው። አሁን ይሄው እንደምታዩት አሁን 6 ሰዓት ነው። እስከ ነገ በዚህ ሰዓት ድረስ ማለት አሁን ባለውበት ቦታ 12 ሰዓት ከ5 ደቂቃ ይላል። በኢትዮጵያ 6 ሰዓት ከ5 ደቂቃ ማለት ነው። እና በዚህ ሰዓት ነገ አጠላዋለሁ። ያው ለ24 ሰዓት ማለት ነው። ነገ አጠላለሁ። እንደዚህ አድርጌያለሁ። አሁን እንዲህ አድርጌ ዝም ብዬ እቃዬን ማስቀመጥበት ቦታ አስቀምጠዋለሁ። ግዴታ ፍሪጅ ውስጥ ማስቀመጥ አይጠበቅባችሁ ማለት ነው። ነገ እንገናኛለን። ምን እንደሚሆን ነገ እናያለን ማለት ነው። እስከዛውም ቻው ጓደኞቼ፣ መልካም ቆይታ ይሆንላችሁ። መልካም ነገ ሰው ይበል። ሰላም ውድ የዓለም ዩቲዩብ ተመልካቾች ጓደኞቼ እንዴት ናችሁ? ሰላም ናችሁ? ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። መላው የእስልምና እምነት ተከታዮች በሙሉ እንኳን ለአደረሳችሁ ላለሁኝ መልካም በዓል እና ዛሬ የመጣሁት ትላንትና የሰራሁትን የቁርንፉድ ቅባት ነው የመጣሁት ማለት ነው። ያው ቁርንፉድ ፈጭቼ የሰራሁት ቅባት ነው። ያያችሁ በሁለተኛ ቀኑ እንደዚህ ሆኗል ማለት ነው። አሁን በዚህ አድርጌ ዘይቱን ቅባቱን ለብቻ አጠላለሁ ማለት ነው። እናንተ ከፈለጋችሁ ቁርንፉዱን ማያሳልፍ ወንፊት ካላችሁ በወንፊትም ማጥለል ትችላላችሁ ማለት ነው። እኔ ግን በዚህ ነው የማጠለው እና ለቆዳዬ ነው የምጠቀመው። ለፀጉሬ ቆዳ ውስጡን ነው የምቀበው ማለት ነው። አያችሁ እንደዚህ ሆኖልኛል። እንደዚህ አቀላቅዬ አሁን አጠለዋለሁኝ ማለት ነው ጓደኞቼ። እንደዚህ እያደረጋችሁ ቤታችሁ ውስጥ ፀጉርን የሚያሳድግና የሳሳ ፀጉርን የተጎዳ ፀጉርን የሚመልስ ቅባቶችን ቤታችን ውስጥ እየሰራን ፀጉራችን መንከባከብ የፀጉራችን ቆዳ መንከባከብ እንችላለን ማለት ነው።
አሁን እንደዚህ አድርጌ አጠልና ከዛ በኋላ ቅባቱ ለብቻ ካወጣልኝ በኋላ ውስጡ ፀጉሬን እቀባለሁ ማለት ነው። ይሄት እንደምታዩት አሁን እንደዚህ ሆኖ እየወረደልኝ ነው። ለሳሳ ከፊት በሄደባችሁ እየተነቃቀለ ለሚያስቸግራችሁ ፀጉር ምርጥ ነው ማለት ነው። ገበያ ላይ ብትሄዱ በጣም ውድ ነው፣ በውድ ዋጋ ነው የምትገዙት። ይኖራል ገበያው ላይ ግን በውድ ነው የምትገዙት እና ቤታችሁ ውስጥ የምትሰሩት እንደዚህ በትንሽ ከምትቀቡ ቅባት ጋር አድርጋችሁ እንደዚህ መስራት ይቻላል ቤታችን ውስጥ ማለት ነው። እንደዚህ በደንብ ጥፍፍ አድርገን እናወጣዋለን ቅባታችን እንዳይቀር ማለት ነው። ይሄን ስለማንፈልገው እንጥለዋለን። በነገራችን ላይ ለሽፋሽፍት ቅንድባችን ሽፋሽፍትም ደግሞ ለአይናችን ሽፋሽፍትም ይሆናል ይሄ ነገር። ማታ ማታ ስንተኛ አይናችን ውስጥ እንዳይገባ ያው ትንሽ የሚያቃጥል ስለሆነ አይናችን ውስጥ እንዳይገባ አድርገን የአይናችን ሽፋሽፍት ቀስ እያልን መቀባት እንችላለን ማለት ነው። ከዛን ጧት ተነስተን ለብ ባለ ውሃ መታጠብ፣ ቅንድባችንም ደግሞ እንደዚሁ እየቀባን ማሳጅ አድርገን ማታ ማታ ልክ ስንተኛ ከዛን ጧት እንዲሁ በሙቅ ውሃ እና በሳሙና አድርገን መታጠብ እንችላለን። በፈጣን ጊዜ ውስጥ የቅንድባችንና የአይናችን ሽፋሽፍት ያድግልናል ማለት ነው። ለዛም እንጠቀማለን። ማታ ማታ ልክ ስንተኛ ፀጉራችን ውስጡን ቆዳውን ከፊት ለፊቱን እየቀባን ማሳጅ እያደረግን እንተኛለን ማለት ነው። በጣም ምርጥ ነው። ብቻ ቁርንፉድ እንግዲህ ያው ታውቃላችሁ ለፀጉራችን ምርጥ እንደሆነ፣ ቅባቱ ደግሞ እንደዛው ገበያ ላይ ያለው ስለሆነ ቀስ ብዬ አነሳዋለሁ ወደ ውስጥ እንዳይገባብኝ። እኔ እንግዲህ 24 ሰዓት ነው ያስቀመጥኩት። እናንተ ከዛ በላይ ማስቀመጥ ትችላላችሁ። ምንም ጉዳት የለውም። እንደውም ቆንጆ ነው የሚሆነው እንጂ አያችሁ። እንደምታዩት እንደዚህ ወጥቶልኛል። አያችሁት? ቅባቴ እንደዚህ አውጥቼዋለሁ ማለት ነው። ከስር ደቃቆቹ ገብቶበታል። ይኸው እንደምታዩት ስትቀቡ ወደ ታች ስለሚቀር ችግር የለውም። ከዛን በእንደዚህ አይነት ቀይ አደርገዋለሁ። እንደዚህ አይነት ቃል እና በሱ አደርጋለሁ ማለት ነው። እንዳይደፋብን ይሄን አደርግበታለሁ። እንግዲህ ይሄንን እኔ አሁን ብዙ ጊዜ ነው የምጠቀመው። ለሽፋሽፍት ለቅንድብ የምጠቀማለሁ። አሁን ይሄ የጠቆር ያለው ከታች ይወርዳል፣ ዘይቱ ብቻ ከላይ ቅባቱ ይቀርልናል እና ከላይ ነው የምንቀባው ማለት ነው። እንደምታዩ እንደዚህ አድርጌ ሰርቻለሁኝ። አሁን እንግዲህ ፀጉሬን እንዴት እንደሚቀባ አብረን የምናየው ይሆናል። እና አሁን
ወደ አቀባሙ እንሄዳለን። ፀጉራችን አበጥረን ውስጥ ውስጡን እያካፈልን ነው የምንቀባውና ውስጥ ውስጡን ከፊት ለፊት ማሳጅ እናደርግበታለን። ያኔ ማሳጅ ማድረጊያ ማለት ነው። ፀጉራችን እድገት ለፀጉር እድገት ነው የምጠቅመን። ይሄ ለፀጉር እድገትና ለብዛት በጣም ነው የምጠቅመን። ሞክሩት ቤታችሁ ውስጥ እና አሁን ወደ ፀጉራችን እንዴት እንደምቀባው አሳያችኋለሁ ማለት ነው። እንግዲህ ተመልካቾቼ ቅባቴን ልቀባ ነው ማለት ነው። ቁርንፉዴን እንደዚህ የቁርንፉድ ቅባቴን አሁን ልቀባ ነው ማለት ነው። ፀጉሬን እንደምታዩት ይኸው አበጥሬያለሁ እንደዚህ እና አሁን ውስጡን አቀባዋለሁ። እያካፈልኩኝ ትንሽ ብዙ አይደለም፣ ትንሽ ነው የምንቀባው እንትን እንዲሉ ብቻ ማለት ነው። ቆዳውን ብቻ ነው ለእድገት ነው የምንጠቀመው። ትንሽ እየያለን ታያችኋል ብዬ ተስፋ አደርጋለሁ። ትንሽዬ አንደኛውን ቀብቼ ከዛ ማሳጅ አደርገዋለሁ። ቪዲዮውን ግን ከወደዳችሁ ሰብስክራይብ ማድረግ እንዳትረሱ ጓደኞቼ። ሰብስክራይብ እያደረጋችሁ ሞራል እየሰጣችሁ አስተያየትም ካላችሁ ኮሜንት ላይ ጻፉልኝ። እንደዚህ ያዳረስ ወደቀብኝ።
እንደዚህ እናደርጋለን ማለት ነው ጓደኞቼ። እንዲህ ያደረጋችሁ ፀጉራችሁ በቤታችሁ ውስጥ መንከባከብና ማሳደግ እንዳይነቃቀልና ጠንካራ ፀጉር የሚያምር ማድረግ ይቻላል ማለት ነው። ያድርጌ አሁን ሰራው ሁለት ቦታ አያችሁ እንደዚህ በቃ በወፍራሙ በደንብ ጥብቅ ሳታረጉ እንዲህ ውስጡን እየቀባችሁ ወፍራሙን እንትን ማድረግ ይቻላል።
በዚሁ እንደዛው በተመሳሳይ በወፍራሙ ይሄው እንግዲህ እንደዚህ ሰርቻለሁኝ ማለት ነው ጓደኞቼ። እንደምታዩት ይሄው ፀጉሬ እንዲህ እነዚህ ቤታችሁ ውስጥ እንደዚህ እያደረጋችሁ ለፀጉራችሁ እድገትና ለቆዳችሁ ተስማሚ ፀጉራችሁ እንዳይሰባበር የሚጠቅማችሁን ቤታችሁ ውስጥ አድርጋችሁ መስራት ትችላላችሁ ማለት ነው ጓደኞቼ። ቪዲዮን ከወደዳችሁ ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ሁኑኝ። ቤተሰብ የሆናችሁም ደግሞ አመሰግናለሁ፣ እግዚአብሔር ያከብርልኝ። ላይክ ማድረጋችሁንም እንዳትረሱ። አስተያየትም ካላችሁ ኮሜንት ላይ ጻፉልኝ። አመሰግናችኋለሁ። በሌላ ጊዜ እስከምንገናኝ ድረስ ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያከብርልኝ። ቻው ውዶቼ።